ሰላም እግዚአብሔር ይብዛላችሁ ውድ የጸዲ ዩቲዩብ ተከታታዮች በሁላችሁም በያላችሁበት እግዚአብሔር ሰላም ይብዛላችሁ እያልኩኝ ዛሬ የሚያሳያቸው ጌማት እንዴት እንደምንሰራ በቀላል መንገድ ጌማትን እንዴት መስራት እንደምንችል አሳያችኋለሁ። ያው ጌማት በብዙ አይነት መንገድ ይሰራል። እኔ ግን ምንም ነገር ሳልጠቀምበት ትንሽ ነገር ተጠቅሜ እሰራለሁ ማለት ነው። ጌማቱ ሁሉም በየተለያየ ነው የሚሰራው፣ ግን እኛ ያው ሁሌም እንደምናገረው ለገባ ነው ብዙ ጊዜ የምንሰራው ስለሚሸጥ ማለት ነው። ምንም ነገር ብዙ ነገር ሳላስገባበት ትንሽዬ ቤኪንግ ፓውደር አስገባለሁ። ትንሽዬ ቤኪንግ ፓውደር ጨምርበታለሁ ሳላበዛበት። ጫው ጨምርበታለሁ። 2 ኪሎ ዱቄት ነው የሚሰራው። ያው የራሳችሁን ሳይዝ አስቀምጡት ማለት ነው። ትንሽዬ ጨምርበታለሁ። ትንሽዬ ስኳር ጨምርበታለሁ። ይሄው ለ2 ኪሎ እቺ ነሐ ስኳር ነው የምጠቀመው ማለት ነው። ጨምርበትና ለ2 ኪሎ ዱቄት 2 ማንካ ነው የምጠቀሙበት እኔ ካምር ማለት ነው። 2 ማንካ ተጠቀሙበታለሁ። 2 ማንካ ጨምረዋለሁ ማለት ነው። 2 ማንካ ጨምሬ በእነዚህ ብቻ ምንም ነገር ሳላስገባ በእነዚህ ብቻ ነው የምሰራው ማለት ነው። እኔ በእነዚህ ብቻ ነው ጌማት የምሰራው። አሪፍ ጌማት ነው የሚሆነው። በጣም ነው የምጣፈጠው። ያው ጌማት ውስጥ ብዙ ነገር ነው የምናስገባው። ሩብ እናስገባበታለን። አንዳንዱ ደግሞ ክሬም ያስገባሉ። ብዙ ነገሮች ማስገባት ይቻላል፣ ግን እኛ ያው እኔ በዚህ ብቻ ነው የምሰራው ማለት ነው። በዚህ ብቻ ነው የምንሰራው። ሌላ ቅመሞችን መጨመር የምችሉት ሄል ሀብሄል አምሉት ነገሮችም ለከለርም ደግሞ ኩርኩም እጠቀማል አንዳንድ ጊዜ ማለት ነው። ግን እኔ በዚህኛው ብቻ ሰርቼ ያሳያችኋለሁ። በተረፈ እንዲህ ካቀላቀልኩኝ በኋላ ውሃ እጨምርበታለሁ። ያው ጌማት እንግዲህ አቦካኩ ላይ ነው ስናቦካ ተጠንቅቀን ነው ማውካት አለብን። ሳናቃጥ ነው ሳናላላ ያገናኘዋለሁ ማለት ነው። እንዲህ እየቀላቀልኩ ቀስ እያልኩ እጄ ላይ እያየ ሳላቃጥ ነው በደንብ ሰራላላ ነው የሚጨምርበት። ቀስ እያሉ ዱቄት እንዳይኖረው ዱቄቱን ተጠንቅቄ ማለት ነው። ያደርሻለሁ እንደዚህ ነው ማለት ነው። በደንብ ሳላቀጥ ነው ሳይወፍር ሳይቀጥን ነው። ዱቄቱ ልጣች ከተስተካከለ ጌማት አይበላሽም ማለት ነው። በደንብ ይሄን ማስተካከል አለብን። በደንብ ከወፈረም አያምርም። ውስጡ ክራንች አይልም፣ ደረቅ አይልም ውስጡ ማለት ነው። ግን እንደዚህ ካቡካን ደግሞ ምርጥ ጌማት ነው የሚሆንልን ማለት ነው። እንግዲህ ኩፍ እስከምን ድረስ ጠብቅና ተመልሼ እመጣለሁ። ጌማቱ ቅድም ያቦካሁት እንግዲህ ቦክቶልኛል ማለት ነው። ካቦካልኝ ዘይቱን ጥጄ ስራዬን እንጀምራለሁ ማለት ነው። ዘይቱን እዚህ ጋር ጥጄዋለሁ። ዘይቱ ግዴታ ጌማት ከሆነ ዘይቱ መብዛት አለበት። ለዛም ብዙ ስለምሰራ ዘይት እንዳያንሰኝ ብዬ ያው ዘይቱን ጨምራለሁ። ዘይቱ ስሞቅ ያነሳ መጀመር ነው ማለት ነው። ቴሌፎን የሚናታ ማባራ ማለት ነው። እንግዲህ ነው የምሰራው። ያው በእጄ ነው የምሰራ፣ ግን ማሽን አለ ለእናንተ ለማሳየት ብዬ ማታማት ነው በመስራት በእጄ ነው። ያው በማንካ ስለሆነ እኩል ይሆናል ማለት ነው። እያረኩ ነው ሙሉ የምሞላው። በኪሎ በዚህ ነው የምሰራ። በጣም ጣፍጥ ጌማት ነው። ፈጣኝ ነው፣ አትቆይም። ሚሻ የሚጨምሩት አሉ። እንግዲህ ምንም እንዳላስገቡ ተቃላችሁ ወይ እያረኩ ዘይቱ ማሙቅና ለሙቁምና ወንድ ወደ ላይ ሲመጣ ዘይቱ በጣም ወጣው ማለት ነው። ያኔ እጃችን በኩል እንደማኑ በፍጥነት እንጨምርበታለን። ግማሹ ነጭ ግማሹ ቀይ እንደሆነብን ማለት ነው። በጣም ፈጣኝ መሆን አለብን።
ረጅም ሰዓት ነው የሚፈልገው ይሄንን ለመሙላት። ያው የአረብ ሀገር ሴቶች ለምትሳተፉ ሰዎች መስሎና ብዬ አስባለሁ። ይሄንን ላይ ነው እንግዲህ የምንቆመው እኛ 24 ሰዓት። በጣም ይሄንን ለመሙላት የእውነት ለመናገር በጣም ረጅም ሰዓት ነው የሚፈልገው። ቢያንስ አንድ ኦርደር ለመስራት 1 ሰዓት ተኩል በላይ ይቆማል ማለት ነው። ደርሻለሁ ማለት ነው። እንግዲህ ነው ሞልቼ የሚሰራው እንደውም ኮርሶን ያወጣዋለሁ ማለት ነው። ያው በጣም ረጅም ሰዓት ነው የምፈልገው ለእናንተ ቪዲዮ እንዳይረዝምባችሁ ነው እንጂ የቆራረጥኩት። በጣም ይሄንን ለመሙላት በጣም ረጅም ሰዓት ነው የምፈልገው። እንግዲህ ያው ማየት ትችላላችሁ ራሳችሁ ማለት ነው በትንሹ ስለሚሰራ። እንግዲህ ያው አደራችሁን ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አይከፈልበትም፣ እናንተ አትከፍሉበትም። ለሌላ ይችላል አበረታቱ። ቢያንስ ተባብረን እንኳን ከዚህ ኩሽና ውስጥ እንደምንወጣ ማለት ነው። ከአረብ ሀገር በቃን እንደምን በዚህ እንኳን እንውጣም ላይ ነው። ያው እዚህ ጋር መቆሜ ካልቀረ ይሄንን ትንሽ ለእናንተም ላካፍል እኔም ከጠቀመኝ ብዬ ነው። ያው ብዙ እውቀት ኖሮኝ አይደለም። ስለዚህ ያው ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ፣ ገብታችሁ አበረታቱኝ። እንግዲህ በፍቷል ማለት ነው። አሁን ያው እንግዲህ ስናደርገው የራሱ የሚሰራ ድምፅ አለው። ይሄ መንኳኳት ድምፅ ሲኖረው በቃ እንደ በቃ ያሳያል ራሱ ማለት ነው። ሆኖልኛል እንደምታየው ማለት ነው። በጣም ቀይ ነው። አሁን በዘጋጀው ዕቃ ላይ ያወጣዋል። አዘጋጅቻለሁ እዚህ ላይ ነው የማወጣው ለዘይቱ ማለት ነው። ዘይቱ እንዳይጠጣብኝ ዘይት የሚያወርድ ነገር ላይ ነው ማውጣት ያለብኝ። ዘይቱ ከጠጣ ደግሞ ውስጡ ዘይት ይኖረዋል ማለት ነው። ዘይት እንዳያዝልብኝ ውስጡ ያወጣው ማለት ነው። እዚህ ጋር ደርሻለሁ። እንግዲህ ጨርሻለሁ። አሁን እንግዲህ ከለሩ ደግሞ ከለሩ በጣም ነው የሚያምረው። ምን ነገር ሳንጠቀም ማለት ነው። ያው እዚህ ጋር ስምስም አዘጋጅቻለሁ። ስምስም ጨምርበታለሁ ማለት ነው። እዚህ ጋር ደግሞ ዲስር ማንኑት ነበር የሚባለው ተመር አሰር ማለት ነው። ሀኒ አሰላ ሀኒ አይደለም የሚጨመርበት ግን ይሄ ዲፕስ ነው የሚጨመርበት ግን ከተመር ነው የሚዘጋጀው ማለት ነው። አስገራሚ ጨምርበታለሁ። እዚህ ጋር ደርሷል። ያው ይሄንን ጨምሬበት ያው ስምስ ጨመርኩበትና አዘጋጅቼዋለሁ ማለት ነው። ትንሽ ከቆም ጨምሬበታለሁ ስለሚፈለግ ያው እዚህ ላይ ያበቃልኝ ዛሬ ቪዲዮዬ። ሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር ሁላችሁም ባያላችሁበት ይጠብቃችሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። አቃችሁ ወራን የሞቱን ነፍስ ማረን ያሉት ይጠብቅልን። በእውነት የሱዲ ያጋዳሉ ሆነ በየእስር ቤቱ የሚሰቃዩት ወንድሞቻችን አይቶቻችን እግዚአብሔር አምላክ በምሕረቱ በቸርነቱ ያስብልን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።